failed, fall, fail። ካሁን በኋላ በዚህ ቃል ግራ አትጋቡም አለሁላችሁ። ይቺን ቃል ይዋስ እንዳትሸወዱ። ምንድን ነች? fail አይደል? fail ማለት ነው መውደቅ አላችሁኝ አይደል? መውደቅ አላችሁኝ አይደለም። fail መውደቅ አይደለም። መውደቅ ምንድን ነው? fall ነው። ኦኬ FALL እንዳትወድቅ ስትሉ ቪዲዮ የምትሉኝ don't fall መጠቀም ትችላላችሁ። እጅን ተሰብረሃል እንዴ ምናምን ስትሉኝ አዎ ወደኩኝ ለማለት ፈልግ ግን ምንድነው የfall past fail ነው። FELL ያኛው ምንድነው? FAIL እቺ FELL see the difference? ስለዚህ ወደኩኝ ለማለት ፈልጉ I fell ብላችሁ ይሄኛውን ነው የምታወሩት ማለት ነው። FELL ነው እንጂ አይ ይሄኛው አስገብታችሁ I fell አትሉ ማለት ነው። ተግባብተናል? መውደቅ ምንድነው? fall ኃላፊው ምንድነው? fell ወደቀች። she fell ማለት ትችላላችሁ ማለት ነው። አሁን ጥያቄው ይሄኛው fail እና ይሄኛው fail pronunciationናቸው በጣም ይመሳሰላል። ታዲያ ይሄኛው fail ምንድነው ካላችሁ ይሄኛው fail ማለት አንድ ነገር አለመሳካት ማለት ነው። እሱን ትርጉም ከያዛችሁ ብዙ ነገር ተተርፋላችሁ። ኦኬ አለመሳካት ለምሳሌ ፕሮጀክቱ አልተሳካም ስትሉ the project failed አለመሳካት ነው ብያችኋለሁ። ፓስት ሲሆን ኢዲ ይጨምራል። so the project failed ካላችሁ ፕሮጀክቱ አልተሳካም ያላችሁ ነው ያላችሁት ማለት ነው። ፈተና ወደኩኝ ስትሉ ምንድነው? አልተሳካም አላለፋችሁም አይደለ? so I failed the exam. I failed my exam. አልተሳካም። ኮምፒውተሩ ተበላሸ ምናምን ሲስተሙ እምቢ አለ ስትሉ ምንድነው የምትሉት? system failed, the computer failed ብላችሁ ይሄን ተጠቀማላችሁ ማለት ነው። ይሄ አለመሳካት ነው። fail ፓስት ሲሆን failed፣ መውደቅ ደግሞ fall ፓስት ሲሆን ደግሞ fail ነው ማለት ነው። አልኳችሁ በደንብ ግልጽ ነው አይደል? ፐርፌክት። ላይክ ሼር ኮሜንት ማድረግ እንዳትረሱ። ሌላ አውሰም የሆነ ኮንተንት ድጋሚ ይዤላችሁ እስክመጣ ድረስ see you next wipe